ሙሉውን ቪዲዮ ሰምተን እንመለስ። አሁን የሰማችሁት የመለከት ድምፅ ኢየሱስ ክርስቶስ እኛን ለመውሰድ ሲመጣ የመላእክቶች አለቃ የሚነፋው የመለከት ድምፅ ነው። ከዛ መጽሐፍ ቅዱስ ሲናገር አንደኛ ቆሮንቶስ ምዕራፍ 15 ላይ የመለከት ድምፅ 2 ጊዜ እንደሚነፋ ገልጿል። የመጀመሪያው መለከት ሲነፋ በኢየሱስ ክርስቶስ አምነው የሞቱት ይነሳሉ፣ አዲሱን አካል ለብሰው ይነሳሉ። የማይሞተውን፣ የማይታመመውን፣ የማይበሰብሰውን ለብሰው ይነሳሉ። ሁለተኛ መለከት ሲነፋ ደግሞ በኢየሱስ ክርስቶስ አምነው በሕይወት ያሉት ያልሞቱት አካላቸው ይለወጣል። ወደማይሞተው፣ ወደማይበሰብሰው፣ ወደማይታመመው ይለወጣል። የሚታመመው ወደማይታመመው፣ የሚሞተው ወደማይሞተው፣ የሚበሰብሰው ወደማይበሰብሰው ይለወጣል። ከዛ በኋላ አየር ላይ ነው የሚጠብቀንን ኢየሱስ ክርስቶስን ለመቀበል በደመና እንነጠቃለን። በአዲስ ኪዳን በእያንዳንዱ 25 ጥቅስ ውስጥ አንዱ ስለ ክርስቶስ ዳግም ምጽአት ይናገራል። ድጋሚ አሁንም 25 ስታነብ አንዱ ስለ ክርስቶስ ዳግም ምጽአት ይናገራል። ከዛ በኋላ ስለ ክርስቶስ ዳግም ምጽአት በሚናገርበት ቦታ ሁሉ ሰዎች እንዲዘጋጁ ማስጠንቀቂያ ሰጥቷል። ለምሳሌ ሉቃስ 12:35 ላይ ወገባችሁ የታጠቀ ማስጠንቀቂያ ነው። ወገባችሁ የታጠቀ መብራታችሁ የበራ ይሁን። ወገባችሁ ምን የታጠቀው ነው አይፈታ፣ መብራታችሁም የበራ ይሁን አይቱ። እናንተ ጌታቸው መጥቶ ደጁን ሲያንኳኳ ወዲያው እንዲከፍቱለት ከሰርክ እስኪመለስ ድረስ ነቅቶ እንደሚጠብቁ ሰዎችን ምሰሉ ማለት ጌታቸው ሄዷል። ወደ ምን ሄዷል? ወደ ሰርግ ሄዷል። የሚመጣበትን ቀንና ሰዓት አልነገራችሁም። ነገር ግን እንደሚመጣ ምን ብላችሁ አልነግራችኋል። ሰዓቱን አያውቁም፣ ቀኑንም አያውቁም። ለምን? ስላልነገራችሁ። ስለዚህ ነቅቶ እየጠበቁት ነው። ሲመጣ ቆቆቆቆ ሲደረግ ቶሎ ለመክፈት ሀሳባቸው ምን ላይ ያለው? በር ላይ ያለው። በሩ ሲቋቋ ቶሎ ብለው ለመክፈት ሀሳባቸው ምንም አልሰረቁም። መተኛት አልሰረቁም፣ ፊልም አልሰረቁም። ሰዓቱን ስለማያውቁ ነቅቶ እየጠበቁ ነው። በቃ ሲመጣ ቆቆ ሲያደርግ ቶሎ ይከፈታል። እኛም ደግሞ እንደዚሁ ነው ነቅተን መጠበቅ ያለብን። ጌታችን እስኪመጣ ድረስ ነቅተን መጠበቅ አለብን። ለምሳሌ ምን በማድረግ የክርስቶስን ዳግም ምጽአት መርሳት የለብንም። ስራ ስንሰራ ማሰላሰል፣ የሆነ ነገር ስናደርግ ማሰላሰል፣ የእግዚአብሔርን ቃል በማንበብ በየቀኑ ሁሌ ጊዜ ባለ ሰዓት መጸለይ፣ የእግዚአብሔርን ቃል ማንበብ መረዳት አለብን። እና ደግሞ ሌላው ደግሞ በይቅርታ መመላለስ ማለት ደግሞ ሰዎች ምን ሊያደርጉብን ይችላሉ? ክፉ ነገር ሊናገሩ ወይም ሊሉን ይችላሉ። ምናምን ሊሉን ይችላሉ። ነገር ግን እኛ እነሱ ላይ መያዝ የለብንም። ቂም መያዝ የለብንም። እኔ ምን እንደዚህ ይለኛል ቆይ ምናምን ብለን ቂም መያዝ የለብንም። በይቅርታ መንፈስ መመላለስ፣ ይቅርታ ማድረግ አለብን። ይቅርታ አድርጉ ለሰዎች፣ ቂም አትያዙ። ይቅርታ ካላደረግን ምን ያርገናል? የእግዚአብሔርን ዳግም ምጽአት ረስተናል ማለት። እስቲ ኢየሱስን አስታውሱ። በመስቀል ሰቅለውታል። በጦር ነው እየወጉት ያለው። ደሙ እየፈሰሰ ነው። እየተፉበት ነው። እየተሳደቡት ነው። ብዙ ነገር እያደረጉበት፣ ግን ኢየሱስ የሚያደርጉትን አያውቁምና ይቅር በላችሁ ብሏል። እስኪሞት ድረስ ይቅር በሏቸው ብሏል። እኛም ደግሞ ለትንሽ ነገር ይቅር ማለት ይከብደንም። ይቅርታ አድርጉ። በይቅርታ መንፈስ ተመላለሱ። ጸልዩ። በይቅርታ መንፈስ ተመላለሱ። የእግዚአብሔርን ቃል አንብቡ። ይለንጋራችሁ የሆነ ነገር መጽሐፍ ቅዱስ ካላነበባችሁ፣ በቀን አንድ ጥቅስ ካልያዛችሁ፣ ካላሰላሰላችሁ፣ ካልጸለያችሁ፣ ለምሳሌ እኔ ማልጸልይ ከሆነ ምን እያደረኩ ነው የምሄደው? ስልክ ነው ማለት ለስልክ ብለን ማንጸልይ የእግዚአብሔርን ቃል ከሆነ አይምሯችን ባዶ ነው የሚሆነው። ባዶ ከሆነ ደግሞ የሆነ ወደ ኃጢአት እንገባለን። ቀስ እያለ ነው ሰይጣን የሚወስዱ። ስለዚህ የእግዚአብሔርን ቃል መሙላት አለብን። የእግዚአብሔርን ቃል ማንበብ አለብን። የእግዚአብሔርን ቃል ከያዝን ሰይጣንን እንወጋለን። አሁን የለቀኩትን ቪዲዮ ብዙ ሰዎች ጋር እንዲደርስ ሼር እንድታረጉና ፎሎ እንድታረጉ ለብዙ ሰዎችና እንድታደርሱና ለብዙ ሰዎች መዳን እንዲሆን ፎሎ እንድታረጉ
ቻው። በሌላ ቪዲዮ እስከምንገናኝ